ወደ ቆላስይስ ሰዎች ምዕራፍ 3 ላይ ያለው በእግዚአብሔር ቃል ሐሳብ ከኔ ጋር ይከፍትና እናነባለን። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። እስቲ አሜን። እስቲ በክብር እገለጣለሁ በልስ። ክብር ለኢየሱስ ይሁን። ይህንን ነው የምንካፈለው እና እንግዲህ አስቡላለሁ። ክብር ለኢየሱስ ይሁን እና አንድ ሰው ከሞተ ያስባል አስቡና ክርስቲያን ግን ከሞተ ያስባል። ክርስቲያን ከሞተ ያስባል። ክብር ለኢየሱስ ይሁን። እስቲ ክርስቲያን ከሞተ ያስባል ነው። እንዲህ ይላል አይደል? 3 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ይላል። የመጀመሪያው እሹነት ይሄ ነው። ከክርስቶስ ጋር ከተነሳችሁ ይላል። እነዚህ ሰዎች መች ሞቱ የሚለውን ሐሳብ ከመጽሐፍ ቅዱስ ክፍል ከአንድ ስፍራ ደግሞ እናነባለን። ሮሜ ምዕራፍ 6 ላይ ያለውን እግዚአብሔርን ቃል ሐሳብ እናነባለን። ከቁጥር 3 ጀምሬ ላንብብ። ሐሳቡ ቆንጆ ስለሆነ የሞት አይነት ነው እና አሁን እዚህ ጋር የሚነግራቸው ጠቅላላ የሞቱ ከሞታን በኋላ የተነሱ ሰዎች ነው ጳውሎስ እዚህ ክፍል ላይ የሚነግረንና ሮሜ ላይ ደግሞ 6 ከቁጥር 3 ደግሞ እንደዚህ ይላል። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደ ተጠመቀን አታውቁምን ይላል። ኢየሱስ ክርስቶስ ሲሞት እኛ ስንጠመቅ እሱ በቀራንዮ ላይ ተንጠልጥሎ ነው የሞተው። እኛ ውሃ ውስጥ ተዘፍቀን ነው የሞተው። ውሃ ውስጥ ገብተን እኛ ሞተን እንደ ሞተን ከሞቱ ጋርም እንደተባበረን አታውቁምን? እናንተ የሮሜ ሰዎች ይልና ለሮሜ ሰዎች ጥምቀት ሞት እንደሆነ፣ መጠመቅ መሞት እንደሆነ፣ የክርስቶስን መከራ መጋራት እንደሆነ ይነግረናል። አንድ ላይ ስንጠመቅ ሞቱን እንደተባበረን ከሞቱ ጋር አንድ እንደሆነን ወይ እናንተ አታውቁምልና እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበረን። ምን ሆነ? አዲስን ሕይወት ከእርሱ ጋር ለመቀበል እሱን አብ ከሞት አስነስቶታል እና በክብር ደግሞ አስቀምጦታል። እኛም ደግሞ ያንን ክብር ለመጋራት አንድ ላይ እሱ ሲቀበር እኛ እሱን አምነን ተቀብለን ስንጠመቅ ጥምቀት በሚመስል ሞት ተቀበረን፣ ገባን ወደ ጥልቅ። ለዚህ ነው የጥልቅ ጥምቀት የሚያስፈልገው። የተቀበረ ሰው ይታያል እንዴ? ውስጥ ነው አይደል የሚቀረው? ውስጥ ነውና የተቀበረ ሰውን ደግሞ አታወጡትም፣ ውስጥ ነው የሚቀረው። አንድ ትክክለኛ ጥምቀት የሚቀበል የክርስቶስን ሞት የሚተባበር ሰው አይታይም፣ ይገባል። አንድ ጊዜ ሲገባ ሞቻለሁ ያለ ነው የሚገባው ወደ ውሃ። ጥምቀት ሲፈጸም ሞት እየተፈጸመ ነው ለአንድ ቅዱስ ሰው። ይሞታል። ሲወጣ ደግሞ ክርስቶስ ኢየሱስ ሞትን አሸንፈው እግዚአብሔር አብ የሞትን ጣር ሰብሮ እሱን ከጥልቅ እንዳወጣ እኔም ደግሞ አንድ ላይ ትብብር አደርጋለሁ ይልና አንድ ሰው ወደ ጥልቅ የገባ ብድግ ስል ተነስቻለሁ ነው የሚለው። ክብር ለኢየሱስ ይሁን። ጥምቀት የክርስቶስን ሞትና ትንሣኤ አብሮት ያለበት ነው። ኖርማል አይደለም። ስንጠመቅ ምናችን ይሞታል ሲባል የቀድሞ ድካማችን፣ የቀድሞ ኃጢአታችን፣ የቀድሞ የሆነ ከዘር እየተወራረሰ የመጣ የሥጋ ስራችን ጠቅላላ ይሞትና አዲሱ ማንነት እንደገና ይወጣል። እስቲ አሜን።
ስንነሳ አዲሱ ሆነን ነው የምንነሳ። አሁን እንደተወለደ ሰው ሆነን ነው የምንወጣው። እንደ ወትሮ የደከመን የወደቀን የተመታን የተጠቃን ሆነን አንወጣም። ጠቅላላውን እግዚአብሔር አብ ኃጢአትን በክርስቶስ ላይ እንደጨረሰ እኛም ደግሞ እሱን አምነን ስንጠመቅ ስንገባ ከገባንበት ስንወጣ በላችን ላይ ያለውን አራግፈን ነው የምንወጣው። እስቲ አሜን። የዚያን ጊዜ አዲስ ሰው ሆነን እንወጣለን። ክብር ለኢየሱስ ይሁን። ሞቱን በሚመስል ሞት ከእርሱ ጋር ከተባበረን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ቁጥር 6 እንደዚህ ይላል፣ ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ሻር ዘንድ የኃጢአት ሥራ ይሻር ዘንድ አሮጌ ሰዋችንን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል። ክብር ለኢየሱስ ይሁን። የሞተስ ከኃጢአቱ ምን ሆኗል? ጸድቋል፣ አለቀ። የኃጢአት ስርየት በሞት ውስጥ ነው ያለው። እንግዲህ ወደ ቆላስይስ ስንመጣ ጥምቀት የሞት ምክንያት ነው። መቼ ሞቱ ሲባሉ ሰዎች እነዚህ እዚህ ጋር በጥምቀት ሞቱ፣ ኦሬዲ ሞቱ፣ ጋቡ ሲወጡ ወጡ፣ አዳዲስ ሰዎች ሆኖ ወጡ። እንግዲህ ከክርስቶስ ጋር ከተነሳችሁ የሚለው ከጥምቀት በኋላ ያለው ትንሣኤ ሕይወት ነው የሚነግረው። ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ በላይ ያለውን እሹ እዛ ያለውን እሹ የተነሳ ሰው አዲስ የተቀየረ አዲስ የተወለደ ፍለጋው በላይ የተቀመጠው ክርስቶስ ነው መሆን አለበት። የብዙ ቅዱሳን ችግር ከተቀበሩበት ከወጡም በኋላ ሐሳባቸው ምድር ነው፣ ፍለጋቸው ታች ነው። እዚሁ ነው የሚያደርጉት። በቆላስይስ ለነበረች ቤተክርስቲያን አንድ መልእክት ነግራቸዋል። ከሞታችሁ ሞታችኋልና ደግሞ ሕይወታችሁ የሆነ እሱ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ወደ ላይ አይኖቻቸውን ይወስዳል ጳውሎስ። ምድር እያላችሁ ምድርን ፎከስ እንዳታደርጉ ሕይወታችሁ ትክክለኛ ሕይወታችሁ ያለው በአብ ቀኝ ነው። እስቲ ሕይወቴ በአብ ቀኝ ነው በሉ። ከሞት ደገሙና ሕይወቴ በአብ ቀኝ ነው በሉ። አሁን ትክክለኛ ፍለጋ የሞተ ሰው የሚፈልግ ምንም ነገር የለው። በዚህ ዓለም ላይ የሞተ ሰው ምንም ብትሰጠው አይቀበልም፣ ብትነካው አይነሳም። መንካ ጥለህ ሄደሃል ተቀበል ተረከብ ብትለው አይሰማም። ቢኮዝ ኦፍ ሕይወቱ አንድ ጊዜ ሄደዋልና። ክብር ለኢየሱስ ይሁን። የሄደ ሰው እንደዛ ሰው ሆናችሁ በላይ በአብ ቀኝ ያለውን እሹ ሕይወታችሁ እሱ ነው። ፍለጋችሁ ሊሆን የሚገባው እሱ ነው። ተቀምጦ አለ። እሱን እሹ፣ እሱን ፈልጉ፣ እሱን እሹ። ክብር ለኢየሱስ ይሁን። በላይ ያለውን ደግሞ ይልና እሹ ካለ በኋላ በላይ ያለውን አስቡ እንጂ በምድር ላይ ያለውን አይደለም። በምድር ላይ ያለውን አይደለም አስቡ። አንድ ሰው መሆኑን የሚያረጋግጠው በምንድን ነው? በማሰብ ነው። ዩሲ አንድ ሰው ንጹህ ነው፣ ሰው ነው፣ ትክክል ይኖራል። ሰው መሆኑን የሚያረጋግጠው በማሰብ ነው። ትክክለኛ ሰው ሐሳቡን የማይስት ሰው ነው። ትክክለኛ ሰው ሐሳቡን አይስትም። ሐሳቡን የሳተ ሰው ሌላ ስም እንሰጠዋለን አይደል? በትክክል የማያስበው፣ በትክክል የማይረዳው፣ በትክክል አስቦ የማይንቀሳቀሰውን ሌላ ስም እንሰጠዋለን፣ እብድ እንለዋለን አይደል? ጨርቅ የጣለ እብድ የሆነ መንገድ የወጣ ለምን? መሰረቱ ሐሳቡን መሳት ነው። የሰው ይሄ ስም ያመጣው አለማሰቡ ነው። ምንም ብታደርግለት ሐሳቡን የሆነው የጨለማው ዓለም ኮንትሮል ስላደረገው መልካሙንና ክፉን ለይቶ አያውቅም። ሁሉም ቦታ ይዘፈቃል። አሁን አንድ ክርስቲያን የሞተ ከክርስቶስ ጋር የተቀበረ ከዛስ ከሱ ጋር የተነሳ የሚያስበው እሱን ነው። ሐሳቡን ሊሆን የሚገባው እሱ ነው። አሜን።